የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን እስላማዊ አገዛዝ ሙሉ በሙሉ እጅ እስከሚሰጥ ድረስ አሜሪካና እስራኤል ጥቃታቸውን አጠናክረው እንደሚቀጥሉ በጽኑ አስታወቁ። ፕሬዝዳንቱ ኢራን የመካከለኛው ምስራቅ ተሸናፊ ሲሉ የጠሯት ሲሆን ይህ ማስጠንቀቂያ የተሰማው የኢራን አገዛዝ ለጎረቤት ሀገራት ይቅርታ በጠየቀና ጥቃት ካልተሰነዘረ በቀር አናጠቃም የሚል ቃል በገቡበት ማግስት ነው። ቢሆንም ግን ኢራን ቃሏን እንዳፈረሰችም ተሰምቷል። በባህሬንና አቡዳቢ ፍንዳታዎች ተሰምተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ ጥቃት እንደሚቆም ቃል በገቡበት ጥቂት ሰዓታት ውስጥ በባህሬን፣ ኳታርና የተባበሩት አረብ ኤምሬትስ በርካታ ፍንዳታዎች ተሰምተዋል። የቀጠለው ጥቃት የአይን እማኞችም በባህሬን ከተማ ከፍተኛ ድምጽ ያላቸው ፍንዳታዎችን የሰሙ ሲሆን የኢራኑ ፋርስ የዜና ወኪል ደግሞ በባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ግዙፍ ፍንዳታ ደርሷል ሲልም ዘግቧል። የተባበሩት አረብ ኤምሬቶች ምላሽ የአቡዳቢ ብሔራዊ ደህንነት ምክር ቤት የአየር መከላከያ ስርዓቱ የሚሳኤል ጥቃትን እየመከተ መሆኑን አረጋግጧል። ህዝቡ በሰላማዊና ደህንነቱ በተጠበቀ ቦታ ላይ እንዲቆይም አሳስቧል። በኳታር የሚገኘው የሲኤንኤን ባልደረቦችም ተከታታይ የሆነ ቦምብ ፍንዳታ ድምጾች ማድመጣቸውንም ገልጸዋል። የፕሬዝዳንቱ አወዛጋቢ መግለጫ ቀደም ብሎ ፕሬዝዳንት ፔዜሽኪያኒ በኢራን ድሮንና ሚሳኤል ጥቃት ተጎዱ የአረብ ሀገራት ይቅርታ ጠይቀው ነበር። ጎረቤቶቻቸው ጥቃት ካላደረሱ በስተቀርም ጥቃታቸውን እናቆማለን የሚል ቃል ቢገቡም ከሰዓታት በኋላ ግን ጥቃቱ እንደገና ቀጥሏል። የፕሬዝዳንቱ ጽህፈት ቤት በሰጠው ማብራሪያ የክልሉ ሀገራት አሜሪካ በእኛ ላይ ለምታደርገው ጥቃት ካልተባበሩ አናጠቃቸውም በማለትም ቅድመ ሁኔታ አስቀምጠው ነበር። በአሁኑ ሰዓትም በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ፕሬዝዳንት ትራምፕ በሰጠው በዚሁ መግለጫ ኢራን በምታሳየው መጥፎ ባህሪ ምክንያት እስካሁን ድረስም ለጥቃት ታቅደው የማያውቁ አካባቢዎችና የሰዎችን ስብስቦች አሁን ላይ ሙሉ በሙሉ እንዲወድሙና ለሞት እንዲዳረጉ በከፍተኛ ሁኔታ እየተሳሰበች መሆኑንም ገልጸዋል። በትናንትናው ዕለት ዶናልድ ትራምፕ በመግለጫቸው ወቅት ላይም ኢራን እጅግ ከባድ ጥቃት እንደሚደርስባት ፕሬዝዳንቱ ጨምረው ገልጸው ነበር። ይህ የፕሬዝዳንቱ ንግግር በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን አሜሪካ በኢራን ላይ የምትከተለውን ከፍተኛ ጫና የማሳደር ፖሊሲ በይፋ አጠናክራ እንደምትቀጥልም ማሳያ ተደርጎም ተወስዷል። ከዚህ ጋር በተያያዘ ቴህራን በቦምብ ድብደባ እየተናጠች ትገኛለች። ኢራን በትናንትናው ዕለት በጽኑ ተመታለች። በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዛሬው ዕለት በጽኑ ትመታለች ያሉት የትራምፕ ማስጠንቀቂያ እውን ሆኗል። የኢራን መዲና በሆነችው ቴህራን ውስጥም በርካታ የአየር ድብደባዎች መፈጸማቸውን የሚጠቁሙ ዘገባዎች እየወጡ ይገኛሉ። የአይን እማኞችም በከተማዋ በተለያዩ ስፍራዎችም ከፍተኛ የፍንዳታ ድምጽ እንደተሰማ የታወቀ ሲሆን የአይን እማኞቹ እንዳሉት ከሆነ ከባድ ድምጽና ጭስ ወደ ሰማይ ሲታይ መመልከታቸውንም እየገለጹ ይገኛሉ። ሁኔታው በከተማዋ ነዋሪዎች ዘንድም ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ኢራን እጅግ ከባድ ጥቃት ይደርስባታል በማለትም ለሀገሪቱ ጠንካራ ማስጠንቀቂያ በሰጡም ጥቂት ሰዓታት ልዩነት ውስጥ መሆኑንም ጉዳዩን ይበልጥ አሳሳቢ አድርጎታል። በቴህራን ሰማይ ላይም የተከታተለው ፍንዳታ ብልጭታዎችን መታየታቸውን መገናኛ ብዙሃን የዘገቡ ሲሆን በጥቃቱ የደረሰው ጉዳትና መጠን በጥቃቱ የፈጸመው አካል ማንነትም እስካሁን ድረስ በይፋ አልተረጋገጠም። የኢራን መንግስትም በጉዳዩ ላይ እስካሁን የሰጠው ይፋ መግለጫ ባይኖርም የአካባቢው ጸጥታ ኃይሎች በከፍተኛ ዝግጅት ላይ እንደሚገኙም ተነግሯል። የእስራኤል ጦር ትናንትና በኢራኗ ኢስፋሃኒ በሚገኘው አውሮፕላን ማረፊያ ላይ የአየር ጥቃት ማካሄዱንም እንዲሁም ደግሞ ቁጥራቸው በውል ያልታወቀ ኤፍ-14 ተዋጊ ጀቶችን ማውደሙንም አስታውቋል። ጦሩ በቴሌግራም ገጹ በወጣው መግለጫ እንዳብራራው ከሆነ በእስራኤል አየር ኃይል አውሮፕላኖች ላይም ስጋት የደቀነ የፍለጋና የአየር መከላከያ ስርዓቶችም በጥቃቱ መመታታቸውን ገልጸዋል። ይህ የአየር ጥቃት ከሁለት ቀናት በፊት አርብ ዕለትም በቴህራን መህራባድ አውሮፕላን ማረፊያ የ16 የቅዱስ ኃይል አውሮፕላኖችን ካወደመው ጥቃት በተጨማሪ የተፈጸመ መሆኑንም መግለጫው አክሎ ጠቁሟል። በዛሬው ዕለት በተለያዩ የመካከለኛው ምስራቅ ሀገራትም በእስራኤልና በኢራን ላይ ጥቃቶችም ተፈጽመዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጠው አዲስ የቪዲዮ መግለጫ በኢራን ላይ የሚካሄደው ጦርነት ያለምንም ማቋረጥና ድርድር እንደሚቀጥልም አስታውቋል። ጠቅላይ ሚኒስትሩ በንግግራቸው ወቅትም በእስራኤል፣ ኢራን፣ አሜሪካና ሊባኖስ ዙሪያ ሰፋ ያሉ ጉዳዮችንም ዳስሰዋል። እስራኤል ለቀጣዩ የጦርነት ምዕራፍ ስርዓቱን ለማናጋትና ለውጥ ለማምጣት የሚያስችል ብዙ ያልተጠበቁ ነገሮች
ሀገሮችን የያዘ የተደራጀ እቅድ እንዳላትም ኔታንያሁ ተናግረዋል። ለኢራን አብዮት ዘብም አባላትን ባስተላለፉት ጥብቅ መልእክትም እናንተም የጥቃታችን ኢላማ ናችሁ፣ መሳሪያውን የሚያስቀምጥም ምንም አይነት ጉዳት አይደርስበትም፣ ይህንን የሚያደርግ ግን ደሙ በራሱ ላይ ነው ሲልም አስጠንቅቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፊታቸውን ወደ ኢራን ዘብ ዞር በማድረግም የእውነት ጊዜ ተቃርቧልም ብለዋል። አክለውም እስራኤል ኢራንን ለመከፋፈል እየሞከረች አይደለም፣ ይልቁንም ኢራንን ነፃ ለማውጣት ነው የምንሞክረው በማለትም አብራርተዋል። በመጨረሻም ኢራንን ነፃ የማውጣቱ ጉዳይ በራሳቸው በኢራናውያን እጅ ላይ የተመሰረተ መሆኑን ገልጸው ይህ እርምጃ በእስራኤልና በኢራን መካከል ሰላም እንዲያመጣ እንዲሁም ደግሞ የሰላሙን አድማስ እንደሚያሰፋውም ተንብየዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ታህሳስ ወርን ባደረጉት ግንኙነት ቢቢ ኢራን የኒውክሌር መሳሪያ እንዳታገኝ በማንኛውም ዋጋ ማስቆም አለብን ማለታቸውን ያስታወሱት ኔታንያሁ ትራምፕ ከመቼውም ጊዜ በላይ ለጠነከረው የአሜሪካና የእስራኤል ስምምነት ላሳዩትም ታሪካዊ አመራር ምስጋና አቅርበዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው ላይ ሰፋ ያሉ ሀሳቦችንም ያነሱ ሲሆን የአያቶላ ስርዓት ዓለምን አደጋ ላይ እንደሚጥል አሁን ላይ ሁሉም ሰው ተረድቷል ያሉት ጠቅላይ ሚኒስትሩ እስራኤል ጥቃት ከደረሰባቸው ሌሎች ሀገራት ጎን እንደምትቆምም ገልጸዋል። በተያያዘም እስራኤል ከሐማስ ጋር በምታደርገው ትክክለኛ ጦርነት ላይ መሰረተ ቢስ ውዝግብ ሲያቀርብ የነበረው የተባበሩት መንግስታት ድርጅት ኢራናውያን በገዛ መሪያቸው ሲጨፈጨፉ ዝምታን መምረጡ ግብዝነት መሆኑንም አብራርተዋል። የቀድሞው ጠቅላይ መሪ አሊ ኻሜኒ በ10 ሺዎች የሚቆጠሩ ኢራናውያንን ሲያርዱ ተመድ የምዕራባውያን ሀገራትና እኛ በሐሰተኛ ዜና ያለማቋረጥ የሚያወግዙን ዓለም አቀፍ ሚዲያዎችም የት ነበሩም? የትም አልነበሩም፣ በቀላሉ ጠፍተው ነበር ሲሉም የምዕራባውያኑን ደካማነት አጥብቀው ተችተዋል። ኔታንያሁ ለሊባኖስ መንግስትም ጠንከር ያለ ማስጠንቀቂያ አስተላልፈዋል። የ2024ቱ የተኩስ አቁም ስምምነት ማስከበርና ሂዝቦላህን ትጥቅ ማስፈታት የእናንተ ኃላፊነት ነው ያሉት ጠቅላይ ሚኒስትሩ የሊባኖስ መንግስት ይህንን የማያደርግ ከሆነ የሂዝቦላ ጥቃት በሊባኖስ ላይ ጥፋት እንደሚያመጣም አስጠንቅቀዋል። እናንተ እድላችሁን በእጃችሁ የምትወስኑ ጊዜ አሁን ነውም ብለዋል። እስራኤል ዜጎቿና ከተሞቿን ለመጠበቅ አስፈላጊውን ሁሉ እንደምታደርግም አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግርም ይህንን የሚመስል ሲሆን በአሁኑ ሰዓት ላይ ጦርነቱም በተለያዩ አካባቢዎችም ቀጥሎ ውሏል። የአሜሪካ አየር ኃይልም በትናንትናው ዕለት እንዲሁም ደግሞ ዛሬ ረፋዱን በተለያዩ የኢራን ከተሞችም ጥቃት ሰንዝሯል። በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ከባድ ማስጠንቀቂያ መስጠቱም እንዲሁም ደግሞ በጥቂት ሰዓታት ውስጥም ጥቃት ይፈጽምባታል ማለቱን ተከትሎ በትናንትናው ዕለት አመሻሹን በኢራን ዋና ከተማ በቴህራን ከባድ ፍንዳታዎችም ተሰምተዋል። በቴህራን ብቻ ያልተቋጨው ይህ የአሜሪካ አየር ኃይል ጥቃትም በተለያዩ የኢራን ከተሞችና ዋና ዋና ቦታዎች ላይ ጥቃት መሰንዘሩን ቀጥሏል። ኢራንም በአሁኑ ሰዓት ላይ ይህንን ያጸፋ እርምጃ ለመመለስ የሰራች ትገኛለች። እስራኤል በአንጻሩ በተለያዩ በሊባኖስ አካባቢዎችን በሚንቀሳቀሰው የሂዝቦላ ኃይል ላይ ጥቃቷን አጠናክራ ቀጥላለች። ዋና ዋና የጦር ማከማቻ ቦታዎችን እንዲሁም ደግሞ ኃይሉ የሚቀመጥባቸውን ስፍራዎችን በመለየትም ጥቃት እየፈጸመች እንደሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። መካከለኛው ምስራቅ በአሁኑ ሰዓት ላይ ዓለምን እያስጨነቀ እንዲሁም ደግሞ እያሸበረና ለሁለት እየከፈለ ይገኛል። ይህ ጦርነት እንዴት የሚፈታ ይመስላችኋል? ሐሳብ አስተያየታችሁን አስቀምጡልን። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜ